ምንም አይነት አካዳሚክ ባክግራውንድ ቢኖራችሁም ወደ ቴክኖሎጂ ኢንዱስትሪ ለመቀላቀል ምንም አያግዳችሁም። አንድ ብዙዎቻችን ስለምናውቀው የአንድ ሰው ታሪክ ልንገራችሁ። ምንም አይነት የቴክኖሎጂ አካዳሚክ ባክግራውንድ የለውም። ኦክስፎርድ ዩኒቨርሲቲ ፖለቲካል ሳይንስ ለመማር ጆይን አድርጎ ነበረ። የአንደኛ ዓመት ትምህርቱን እንደጨረሰ ድሮፕ አውት አድርጎ ወጥቶ የሙስሊም ወጣቶች ህብረት ወይም ደግሞ ሄልፕ ካይንድ እሱን ነበረ ኢንቨንት ያደረገው። ከወጣ በኋላ ወደ ቅዱስ ቁርአን ወይም የሃይማኖታዊ መጽሐፍት ወይም ደግሞ አስተምሮት አካባቢ ነበር ይንቀሳቀስ የነበረው። ኦል ኦፍ ኤ ሰደን ወደ ቴክኖሎጂ ኢንዱስትሪ ተቀላቀለ። ወደ አርቲፊሻል ኢንተለጀንስ ኢንዱስትሪም ተቀላቀለ። ብዙዎቻችን የምናውቀውን ጉግል የገዛው ዲፕ ማይንድ የተባለውን ኢንቨንተር ነው ሙስጠፋ ሱሌማን። ብዙዎቻችሁ ታውቁታላችሁ። በአሁኑ ሰዓት የማይክሮሶፍት ኤአይ ሲኢኦ ነው። እንዲሁም የተለያዩ ኢንፍሌክሽን ኤአይን ጨምሮ ጀነሬቲቭ ኤአይ ፋውንድ ያደረገ የቴክኖሎጂ ኤክስፐርት ነው። በዚህ ሰዓት በተለያዩ ፐብሊክ ሴሚናሮች ላይ ትላልቅ የሚባሉ ኢቨንቶች ላይ እንደ ኪኖት ስፒከር ሆኖ ይጋበዛል። ምን ልላችሁ ነው? ምንም አይነት አካዳሚክ ባክግራውንድ ቢኖራችሁም ወደ ቴክኖሎጂ ኢንዱስትሪ ለመቀላቀል ምንም አያግዳችሁም። ከእናንተ የሚጠበቀው ዲስፕሊን የሆነ ማይንድ ሴት እና በየቀኑ ፕራክቲስ ማድረግ የሚማር ጣይነት ያለው እንዲሁም ራሳችሁን ኢንቨስት የምታደርጉበት ሜንታሊቲ ብቻ ነው።